እንዴት ነህ? አዩዶ እግዚአብሔር ይመስገን። ዳዊት ኦኬ ክብሩ ይስፋ። I know I have ቆየን ከተያየን በጣም ቆየን። ስንት ጊዜ ሆነናል? አንድ 7 ወር ኢትዮጵያ አንድ ለ2 ወር ሄጄ ነበር አሁን በቅርቡ። ከዛ በፊት ደግሞ አሪፍ ነበር፣ ጥሩ ነበር። ልጆችን አይ ብቻዬን ሄድኩት። ሳክራሜንቶ ምን ታደርጋለህ? ሳክራሜንቶ ያው እንደምታውቀው ከብሔራዊ ልክ የዛሬ 10 ዓመት ነው ሙቪ ያደረኩት። እቺኛዋ ልጅ ያተረቂቅ ስትወለድ ወደዚህ የመጣው 2015 ላይ ነው ሙቪ ያደረኩት። ከዛ በፊት ደግሞ ለ25 ዓመት በኤሪያ ዋልነት ክሪክ ካንከርድ አካባቢ ነበር የምኖረው። ያጠናሁት ቢዝነስ አድሚኒስትሬሽን and emphasis in accounting and finance። ስንት ዓመት ሆነ ካገባው? ከባለቤቴ ጋራ ኦገስት 2006 የተገናኘ ነው። ሶ ዳል ቢ ላይክ 19 ዓመት። እንዴት ተዋወቃችሁ? በሬፈራል ጓደኛ ነው ያስተዋወቀን። we met at a wedding San Diego. So you know they say there's always a small wedding and a big wedding, so that's my story. And so I met her through a friend. He told her to go to this wedding and he told me to go to this wedding, and that's how we met. Set up ተደረጋችሁ? So it's more like you can call it an arranged marriage. Ethiopian version arranged marriage. Well, I wouldn't say arranged. Arranged will be like your parents are involved. So this is pretty much we're referred by a common friend, and we met and the chemistry clicked. And how long did you guys date? Since ጊዜ date አደረጋችሁ? We dated 2006 እስከ 2010 dress. So then we had our first child 2010 ላይ. But we weren't legally married, so I legally married her in 2013. Who proposed? I did, of course. ተንበርክከህ ነው ወይ ዝም ብለህ? አልተንበረከክም። ትቀልዳለህ። ውሸት ነው። መንበርከክ አያስፈልግም። እንዴት አልተንበረከክም? እንደዛ አይደል? አልጋ ላይ ሆኜ ነው የጠየቅኳት። ምን አልከኝ? አልጋ ላይ ሆኜ ነው የጠየቅኳት። No, actually we had a son together, so we didn't really think about getting married, but a child came. Yeah. I knew that she's the one. I mean, the day, you have that feeling, when you know that's the right person. Yeah. So I knew when I first saw her 2006 that's the one, that I wanted to settle with. And I have a very solid, but I'm tankara yonesh mist aleching. And mist is like in the tombola, it's like a lottery. Yeah. So she's a very strong woman, a good mother for her children and for myself. You're a good dude, you know what I'm saying? Thank you. Yeah, you know what I'm saying? That's why. So I'm happy. So I count my blessings. ለዚህ ነው ኢንተርቪው ላደርግ I was like, ብዙ ነገር የሚናገረው ነገር አለ. Yeah. Well, thank you for giving me this platform, and hopefully a interview will go viral like in the Shannon and the Williams will break the who knows? ምን ትላለህ ግን እንደዛ ብሬክ ያደረገው ይሄ ኢንተርቪው? ከእግዚአብሔር ነው ታውቃለህ። You never know. ባም ብሎ 6 ሚሊዮን ቪው ቢያገኝ So you're gonna share the revenue if this interview goes viral? ወይስ ብቻ ነው የምትበላው? No, I think viral ከሆነ ምናምን እናት ሀገራችን ሄደን እናጠነክርበታለን። ጥሩ ነው። anything ለእናት ሀገር ኢትዮጵያ ለህዝባችን እና we need to bring back our unity back together, Unity, yes. አንድ ኢትዮጵያ ወይም ሞት ብለን ከእንደገና አንድ ኢትዮጵያ። ለአንዳንድ ነገሮች አሁን ጄፍ ቤዞ፣ ኢሎን ማስክ ምናምን ሳያቸው እኔ በቃ ለማርስ ለመሄድ በጣም በቃ እየታገሉ ነው እና የኛ ህዝብ ደግሞ ገና እና እንደዛ ሳይ ምናምን በቃ ያሳዝነኛል፣ አዝናለሁ። ምክንያቱም ህዝባችን በአንድነት ነው ሁሉ ነገር የተሳካለው። አድዋ ላይ ሆነ ስፔሻሊ አድዋ ላይ እናንተ ከፍ ብለን ጭንቅላታችንን ከፍ አድርገን ኮራ ብለን የምንሄደው ምክንያቱም አድዋ ላይ መስዋዕት ስለተከፈለ ነው። ኦሮሞም፣ አማራም፣ ትግሬም፣ ጉራጌም፣ ወላይታም ሁሉም አንድ ላይ ሆነው ተዋግተው ነው ይሄን ነገር ምክንያቱም ይሄንን ድል ያመጡ ይሄንን ኩራት የሰጡን እና ሁሉ ነገር አንድነት መስክሮልናል። ገባ የማይቻለውን ነገር ችለን ገባ ነጭን እንደዛ ማባረራችን ትልቅ ድል ነው እና
እሱ ደግሞ ስለመሰከረልን አንድነታችን ነው የሚያዋጣን ብዬ ማስብ ሰው ነኝ እኔ። እውነት ነው። ምክንያቱም it's proven የተመሰከረለት ነገር ነው አንድነት እና so yeah thank you man ብዙዎቻችን ከሀገራችን ወጥተን ብዙዎቻችን አንዳንዱ ይመለሳል አንዳንዱ አይመለስም። አንተ ፕላን አለ ኢትዮጵያ ለመመለስ ኢትዮጵያ ለመስራት ኢትዮጵያን ለመርዳት ቢልድ ለማድረግ? ዴፊኒትሊ ተመልሼ ኢትዮጵያ ማገልገል እፈልጋለሁ። እሱንም ደግሞ 3 ጊዜ ሞክሬያለሁ በህይወቴ ላይ 2010 ላይ 2013 and 2015 ላይ አቴምፕት አድርጌ ነበረ ሙቭ አድርጌ አገሬን ሰርቭ ለማድረግ ግን ሰርከምስታንሱ ስላልፈቀደ ይኸው አለሁ እዚህ ዛሬ። ግን ያው ክርስቲያን ተስፋ አይቆርጥም አሁንም እሞክራለሁ። ግን ነገሮች ትንሽ የተወሳሰቡ ናቸው። አሁን ብዙ እንደምታውቀው በዘር ፖለቲካ ውስጥ ተጠምደን ብዙ አለመስማማት ብዙ መጠራጠር እርስ በራሳችን ያለበት ጉዳይ ላይ ስለሆነ ከባድ ጊዜ ነው። ግን ጥሩ ጊዜ ይመጣል ብዬ አስባለሁ። የኢትዮጵያ ትንሣኤ ገና አልመጣም እና ይመጣል ብዬም ደግሞ እጠባበቃለሁ። የቻይና ገቨርንመንት ሶሻል ሚዲያ ኢንፍሉዌንሰሮች እንዳለ ካለ ፖለቲካ ካልተማሩ ላይክ ፖለቲካል ሳይንስ ሌሎች ምን አሉ ፖለቲካን የሚያገናኛቸው ኤኒቲንግ ላይክ ፖለቲካ ኦር ጆርናሊዝም ያልተማሩ ስለዛ ሰብጀክት ማውራት እንዳይችሉ ተከልክሏል። ምክንያቱም አሁን እኔ እንደማየው ከሆነ ሁሉም ሰው እንደ ዜና ማሰራጨት የዜና ስቱዲዮ እየከፈቱ አጀንዳ የራሳቸውን አጀንዳ ለኢትዮጵያ ሕዝብ ሲበትኑ አያለው አንዳንድ ብዙ ጊዜ እና እነዚህ ሰዎች ብዙዎቹ ስለ ሳይንስ አያውቁም፣ ስለ ፖለቲካ አያውቁም፣ ስለ ጆርናሊዝም አያውቁም። ግን ለእናቶቻችን ሲያዩ ምናምን እንደ እውነት ነው የሚመስላቸው። ይሄ ሰውዬ በቃ እንደ ኤክስፐርት ያውቃሉ ገባ። ስለዚህ በጣም የሚረበሽ ነገር ነው እየተደረገ ያለው። ለገጠር ያለው ሰው ሲያይ ደግሞ እንደ ይሄ ሰውዬ እኮ በቃ አይደል ልጅት የሆነ ነገር እውነት የሆነ ነገር ነው የሚመስለው። እና ይሄ ቻይና እንደዚህ አይነት ነገር ኢምፕሊመንት ማድረጉ ምን ይመስላል? ኢትዮጵያ እንደዚህ አይነት ነገር ኢምፕሊመንት ብታደርግ ሰው ዝም ብሎ ተራ ሰው እንዲህ ነው እያለ ሰውን እንዳይረብሽ ምን ይመስላል? ጥሩ ጥያቄ ነው። የኔ ፐርሰናል ቢሊቭ ከፖለቲካና ከሃይማኖት ተቋም ራስህን ማግለል ለራስ ሳኒቲ ጥሩ ነው ብዬ አምናለሁ። ፐርሰናል የናስ ፐርሰናል ቢሊቭ ነው። ምክንያቱም አይ ፊል ላይክ እነኚህ ሁለት ተቋሞች are actively destroying individuality እና ፍቅርን እያጠፉ ያሉ ተቋሞች ናቸው። እና በሰላም እዚህ ምድር ላይ ለመኖር ከፈለክና እንደፈለክ መንቀሳቀስ ከፈለክ ከነኚህ ሁለት ተቋሞች መራቅ አለብህ ብዬ አምናለሁ። ምክንያቱም ኢንዲቪጁዋሊ ለራስ ምክንያቱም ግን ህዝብህንና ወይም እናት ሀገርህን ምናምን ግን እያጠቃ ካለ እንደዚህ አይነት ነገር ገባ እና ሰው መተኛት እንዳይችል ሰውን መረበሽ ምናምን ገባ እንደዚህ ነው እያስመሰሉ ምናምን ሰውን ምናምን የራሳቸውን ዘረኝነት ምናምን መርጨት ያሉ እንደዚህ አይነት ሰዎች ገባ። እስማማለሁ በቻይና አቋም ላይ እስማማለሁ። ምክንያቱም I strongly believe I have this saying leave the profession to the professionals. so የጆርናሊዝም ወይም የፖለቲካ ባክግራውንድ ከሌለ I think subject matter ላይ ብዙ ባትናገርበት ይመረጣል ብዬ ነው። ምክንያቱም ያው እንዳልኩ ባክግራውንዱ የለህምና የሆነ ፎልስ ናሬቲቭ የማይሆን ነገር እንዳትቀሰቅስ ከዛ ነገር መቆጠብና ያው ኳሊፊኬሽን ኖር ያንን አሁን ለምሳሌ የራስህ ሚዲያ የምትከፍት ከሆነ ኮንቴክስቱ የታየ ምንድነው ባክግራውንድ ስፖርተኛ ሆነ ስለ ፖለቲካ የማውራት ፈቃድ ሊኖር አይገባም። ምክንያቱም that's not your profession, so you need to stick with your profession. so ግን if you have a political science or a journalism background ካለ ግን yeah sure why not ወይም ደግሞ just if you wanted to know የሰውን ልብ ትርታ እና ዝም ብለህ መጠየቅ ከፈለክ I think ብዙ ክፋት ያለው አይመስለኝም። ግን ጠልቀህ ገብተህ ስለ ፖለቲካ ማውራት የምትችለው
የዛ ባክግራውንድ ከሌለ ክሬዴንሻሉ ከሌለ I don't think it's a good idea እና so የቻይና አቋም I think ጥሩ ነው ብዬ አምናለሁ you need to have the credential to speak platform ላይ ስለ ፖለቲካ እና ስለ ሃይማኖት መወያየት ከፈለክ I think background ያስፈልጋል ስለ ሃይማኖት የምትሰብክ ከሆነ የሆነ ባክግራውንድ ወይ ኢማም ወይ ራባይ ወይ ካህን መሆን አለበት ብዬ አምናለሁ so that way የምታራውን ነገር ታውቃለህ so that way you can educate people በተማርከው ነገር ዘር ፖለቲካ መለያየት በቋንቋ ጎጥ አላስፈላጊ ነገር ነው You're welcome, man. You put it down. You're not playing, man. Yeah. So, and Ethiopia way more.